ሰላም ጤና ይስጥልኝ ቻናላችን ቤተሰቦች ዛሬ ወደ እናንተ ይዘንላችሁ የመጣነው ታሪክ ስላለማቸው ቁጥር አንድ ዩቲዩበር በሚሊዮኖች ዶላር የሚቆጠር ስጦታዎች ትልልቅ ቻሌንጆች እና እጅግ በጣም አስገራሚ ቪዲዮዎች ባለቤት ስለሆነው ሚስተር ቢስት ብቻ አይደለም። ይልቁኑ እሱ ዛሬ ወደ ደረሰበት የዓለም የዝና ማማ ላይ እንዲወጣ በህይወቱ ውስጥ ትልቅ ስፍራ ስላላቸው ነገር ግን ብዙዎቻችን በደንብ ስለማናውቃቸው አስገራሚ ሴቶችና ስለ ሚስጥራዊ የፍቅር ጉዞ ጭምር ነው። ከእያንዳንዱ ጠንካራ ወንድ በስተጀርባ አንዲት ብልህ ሴት አለች እንደሚባለው የዚህን ዩቲዩብ ንጉስ ልብ የሰረቁትና በደጋፊዎቻቸው ዘንድ ሚስስ ቢስት የተባሉ የሚጠሩት ሴቶች እነማን ናቸው? ገንዘብ፣ ዝና እና ፍቅር በሚስተር ቢስት ህይወት ውስጥ እንዴት ተገናኙ? ከቀድሞ ፍቅረኛው ማዲ ስፓይደል ጀምሮ እስከ ያሁኑ እጮኛው ቴአ ቡይስተን ድረስ ያለውን ሙሉ ልብ የሚነካ ታሪክ ነግራቸዋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ታሪካችንን ከመጀመሪያው ስንጀምር ጂሚ ዶናልድሰን ወይም በሁላችንም ዘር ሚስተር ቢስት በመባል የሚታወቀው ታዋቂ ሰው የዩቲዩብ ጉዞን የጀመረው ገና በ13 ዓመት ታዳጊነቱ እንደ አውሮፓውያን አቆጣጠር በ2012 በሰሜን ካሮላይና ውስጥ ነበር። በመጀመሪያው ዓመት ጂሚ ምንም አይነት ልዩ መሳሪያ አልነበረውም። ላፕቶፕ ደካማ፣ ማይክሮፎኑ ድምጽ የሚያቆራርጥ እና ካሜራው ጥራት የሌለው ከመሆኑም በላይ የሚጭናቸው የጨዋታ ቪዲዮዎች ማንም የማይመለከታቸው ነበሩ። ለአመታት በቀን ከ10 እስከ 15 ሰዓታት በዩቲዩብ ላይ ብቻውን በማሳለፍ አልጎሪዝሙ ምን እንደሚፈልግ ለማጥናት ሙሉ ህይወቱን የሰጠ ቢሆንም ለ5 ዓመታት ያህል የነበረው ተከታይ ግን በጣም ጥቂት ነበር። እናቱ ወደ ኮሌጅ እንዲገባ ብታስገድደውም እሱ ግን ህልሙ ዩቲዩብ ብቻ ስለነበረ ለአንድ ሳምንት ብቻ ተምሮ ትምህርቱን አቋረጠ። መጨረሻም በጃንዋሪ 2017 ለ44 ሰዓታት ሙሉ ሳይተኛና ሳይበላ ካሜራ ፊት ተቀምጦ እስከ 100,000 በመቁጠር የዩቲዩብን አልጎሪዝም የሰበረውና በይነመረቡን ያናወጠው ቪዲዮ ሰራ። ጂሚ በመጨረሻ የዩቲዩብ ሚስጥር ያገኘው ሰዎች ሊያምኑት የማይችሉት ትልቅና ከባድ ነገር ማድረግ መሆኑን ሲረዳ ህይወቱ ሙሉ በሙሉ በስራ የተሞላ ሆነ። ጂሚ በስራ ላይ ብቻ ተጠምዶ በነበረበት በዚያ እድገት ወቅት ሚስተር ቢስት ፍቅረኛ አለው የሚለው ጥያቄ በብዙዎች ዘንድ መነሳት የጀመረው እንደ አውሮፓውያን አቆጣጠር በ2019 አካባቢ እጣ ፈንታ ጂሚን ከማዲ ስፓይደል ጋር በትዊተር ወይም በአሁኑ አጠራር ኤክስ ተብሎ በሚጠራው አገናኛቸው። ማዲ እንደ አውሮፓውያን አቆጣጠር በ2000 በአሜሪካ ሚልዋኪ ውስጥ የተወለደች ገና ከ2 ዓመቷ ጀምሮ በዳንስ ጥበብ የተማረከች በትምህርቷም ጎበዝና በዩኒቨርሲቲ ውስጥ የስፖርት ማርኬቲንግ የምታጠና ጠንካራ ወጣት ነበረች። መጀመሪያ ላይ ግንኙነታቸው በጣም ሚስጥር አድርገው ያዙት ቢሆንም በኋላ ላይ ግን ፍቅራቸውን ይፋ ሲያደርጉ ትልቅ ፈተና ገጠማቸው። የሚስተር ቢስት አድናቂዎች ማዲን ይህች ሴት ጂሚን የወደደችው ለገንዘቡና ለዝናው ብቻ ነው፣ ጎልድ ዲገር ናት እያሉ በማህበራዊ ሚዲያ ላይ ስሟን ያጠፉ ጀመር። ይሁን እንጂ ማዲ ለአሉታዊ መልስ የሰጠችው በትዊተር ገጿ ላይ እኔ የጂሚን ገንዘብ አልፈልግም፣ እኔ የምፈልገው እሱን ራሱን የሚያስቀኝና እውነተኛ ወንድ ብቻ ነው በማለት የብዙዎችን አፍ ያስያዘ አቋም በማሳየት ነበር። ከዚያ በኋላ አድናቂዎቹ ማዲን ሚስስ ቢስት እያሉ መጥራት የጀመሩ ሲሆን እሷም ጂሚ በቀን 18 ሰዓታት በስራ ሲጠመድ እንደ I spent 50 hours in an ice cave ያሉ በጣም ብዙ ፈተናዎች ያሉበት ዩቲዩብ ሲሰራ ከጎኑ በመሆን ትልቅ የሞራል ድጋፍ ተሰጥቶ ነበር። ነገር ግን በ2022 ምንም አይነት ድራማና ጠብ ሳይሰማ ግንኙነታቸው በጸጥታ አበቃ። ከማዲ ጋር ከተለያዩ በኋላ ሚስተር ቢስት በዓለም አቀፍ ደረጃ ስሙን ይበልጥ ማግዘፍ ቀጠለ። ለመጀመሪያ ጊዜ ከስፖንሰር ያገኘውን $10,000 መንገድ ላይ ለሚገኝ ምስኪን ሰው በመስጠት የጀመረው የበጎ አድራጎት ስራ እያደገ ሄዶ በሚሊዮን የሚቆጠሩ ዶላሮችን፣ መኪናዎችንና የግል ደሴቶችን እስከ ማደል ደረሰ። በ2021 ታዋቂውን የኔትፍሊክስ ድራማ ስኳድ ጌም
በገሃዱ ዓለም መልሶ ለመገንባት ከ4.5 ሚሊዮን ዶላር በላይ ወጪ በማድረግ በጥቂት ቀናት ውስጥ በ100 ሚሊዮኖች የሚቆጠር እይታ በማግኘት የዓለምን ሪከርድ ሰበረ። ቪዲዮዎቹን በተለያዩ የዓለም ቋንቋዎች በድምጽ በማሰራጨት ያቀርባል። ከዚህ ቀደም ለእያንዳንዱ ቋንቋ የተለያዩ ዩቲዩብ ቻናል የነበረው ሲሆን አሁን ግን በአንድ ቪዲዮ ውስጥ ብዙ ድምጽ ወይም ኦዲዮ ትራክ ቋንቋዎችን ያክላል። ከነዚህ ቋንቋዎች መካከል እንግሊሽ፣ ስፓኒሽ፣ ፖርቹጊዝ፣ ፍሬንች፣ ጀርመን፣ ሂንዲ፣ አረቢክ፣ ጃፓኒስ፣ ኢንዶኔዥያን እና ሌሎችም ተካተውበታል። ዩቲዩብ ላይ የሚስተር ቢስ ቪዲዮ ስትከፍቱ ሴቲንግ ትገቡና ኦዲዮ ትራክ ብላችሁ የምትፈልጉ ቋንቋ መምረጥ ትችላላችሁ። ያንን ቋንቋ መርጣችሁ በምትፈልጉት ቋንቋ ማዳመጥ ትችላላችሁ። ያው እንዳለመታደል ሆኖ አማርኛ ወይ ደግሞ የኛ ሀገር ቋንቋ ምንም እዛ ውስጥ የለበትም። ግን ሌሎች ቅድም የጠቀስኳቸውና ሌላ ኢንተርናሽናል የሆኑ ቋንቋዎችን ግን ገብታችሁ መርጣችሁ በዛ ማዳመጥ ትችላላችሁ። ሌላው የራሱን የፊስት ቴብልስ የቾኮሌት ብራንድ እና የሚስተር ቢስ በርገር ቢዝነስን በማስፋፋት እንዲሁም በቲም ትሪስ እና በቲም ሲስ በኩል በሚሊዮን የሚቆጠሩ ዛፎችን በመትከልና ቆሻሾችን ከባህር ውስጥ በማስወገድ የዓለማችን ቁጥር 1 ባለሀብትና ዩቲዩበር ለመሆን በቃ። ከማዲ መለየት በኋላ ደጋፊዎቹ አሁንም ሚስተር ቢስ አዲስ ፍቅረኛ አለው ብለው መጠየቃቸውን አላቆሙም ነበር። በዚያው ዓመት በ2022 ሚስተር ቢስ ወደ ደቡብ አፍሪካ በሄደበት ወቅት ህይወቱ ሌላ አዲስ ምዕራፍ ተከፈተ። እዚያም በጋራ ጓደኞቻቸው አማካኝነት ቲያ ቡይሰን የተባለችው ቆንጆ ሴት ተዋወቀ። ቲያ ከደቡብ አፍሪካ የተገኘች የጨዋታ ስትሪመር፣ ደራሲና የስነ አእምሮ ተማሪ ነበረች። የመጀመሪያው ስብሰባቸው ቀላል እራት የነበረ ቢሆንም ሁለቱም ሳይንስን መማርና ጨዋታዎችን ይወዱ ስለነበር በጣም በፍጥነት ተግባቡ። ቲያ በደቡብ አፍሪካ፣ ሚስተር ቢስ ደግሞ በአሜሪካ የሚኖር ቢሆንም በስልክ በቪዲዮ እና በተደጋጋሚ በመጓዝ ብዙ ሰዎች አይችሉትም የሚሉትን የረጅም ርቀት ፍቅር ፈተና በአሸናፊነት ተወጡ። ቲያ ለጂሚ ልዩ የሆነችበት ምክንያት ገንዘብና ታላቅነት ስላልተማረከችና ሁልጊዜ ስለሱ ዝና ሳይሆን ስለሱ እውነተኛ ሰውነቱና ትህትናው ተናገር ስለነበር ነው። ይህ አቋሟ ጂሚን ይበልጥ ማረከው። ምክንያቱም በዓለም ታዋቂ ሰው መሆን በጣም ቀላል ቢመስልም እውነተኛ ማንነትን የሚወድል ሰው ማግኘት በጣም ከባድ በመሆኑ ነው። ይህ እውነተኛ ፍቅር በ2024 የገና ቀን ላይ ትልቅ ደረጃ ላይ ደረሰ። ሚስተር ቢስ በዚህ ወቅት ምንም አይነት ትልቅ ሾው አላዘጋጀም፣ ካሜራዎችን አልሰበሰበም ወይም በሚሊዮን ዶላር የሚቆጠር ቻሌንጅ አልነበረም። ይልቁንም ቤተሰቦቻቸው በተገኙበት ተንበርክኮ የዘላለም አጋሩ እንድትሆን ጠየቃት። ቲያም በደስታ አዎ አለች። በ2025 መጀመሪያ ላይ ሁለቱም የእጩኝነታቸውን ዜና በይፋ ሲያሳውቁ ደጋፊዎቻቸው እውነተኛዋ ሚስስ ቢስ ተገኘች በማለት በደስታ ተቀበሉት። ዛሬ በ2026 ሁለቱ ወደ ትዳር ህይወት ለመግባት በዝግጅት ላይ ይገኛሉ። ሚስተር ቢስ በዩቲዩብ ዓለም ብዙ ነገሮችና ታላላቅ ሪከርዶችን አሸንፏል። ነገር ግን ከሁሉም የሚበልጠው ትልቁ ድሉና ስኬቱ ከዝናና ከገንዘብ በላይ የሆነውን እውነተኛ ፍቅር ማግኘቱ ነው። ውድ ተመልካቾቻችን የዛሬው ታሪካችን በትጋት መስራት የዓለም ሚዲያ እንደሚቀይር ብቻ ሳይሆን ከታላቅ ስኬት ጀርባ እውነተኛ ማንነትን የሚረዳ ጋር መኖር ምን ያህል ውድ እንደሆነ ያስተምረናል። እናንተ ስለ ሚስተር ቢስ የህይወትና የፍቅር ጉዞ ምን አሰባችሁ? ሐሳባችሁን ኮሜንት ላይ አስፍሩልኝ። ቪዲዮን ከወደዳችሁ ላይክ እና ሼር ማድረጋችሁን አትዘንጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ።